ጤና ይስጥልኝ በድጋሚ ወደ ቻናሌ ቤተሰቦች በአዳዲስ መረጃ ተመልሻለሁ ማለት ነው። የአየር ወለድ ክፍለ ጦር እጃቸውን ባልሰጡ ጽንፈኞች ላይ እርምጃ መውሰዱ ተሰምቷል። እንግዲህ በአማራ ክልል ባህላዊ ፍርድ ቤቶች ወደ ስራቸው እንዲመለሱም እንግዲህ መረጃዎች ወጥተዋል ማለት ነው። የአብይ ቀጥቅጦ ነው ያሸነፈን የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው ሲል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ተናግረዋል። በዝርዝር የምናየው ነው የሚሆነው። አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ ባህላዊ ፍርድ ቤቶች ሁለቱም ተከራካሪዎች ወደውና ፈቅደው የሚካሄዱባቸው አማራጭ ስርዓቶች ናቸው ያሉት አቶ አለማንተ አግደው ናቸው። የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶችን እውቅና መስጫና የስራ ማስጀመሪያ መርሃ ግብር አካሂዷል። በመርሃ ግብሩ ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል ከፍተኛ መሪዎች፣ የሃይማኖት አባቶች፣ ከየወረዳው የተወከሉ የሀገር ሽማግሌዎችና ሌሎች ባለድርሻ አካላትም ተገኝተዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው መርሃ ግብሩ የባህል ፍርድ ቤቶች ስራቸው እንዲጀምሩ የሚያግዝ መሆኑንም ገልጸዋል። ግጭትና ለመግባባት ተፈጥሯዊ ክስተት ነው። ዋናው ጉዳይ ግን ችግሮችን ከመሰረቱ መፍታትና ግንኙነትን በዘላቂነት ጠግኖ ሰላምን ማስፈን መቻለውም ብለዋል። በርካታ ሀገራት በባህላዊ ዘዴ የሚዳኙበት ሰፊ አማራጭ እንዳላቸው ጠቅሰዋል። ኢትዮጵያ አለመግባባቶችን የምታቀርብባቸው የጎለበቱ ሀገር በቀል ባህላዊ ዘዴዎች ያሏት ሀገር ናትም ብለዋል። ይህ ሀገሪቱ የዳበረና ጠቃሚ ባህል በበቂ ሁኔታ የህግ ጠበቃ ሳይደረግለትና በህግ እውቅና ሳይሰጠው ለረጅም ጊዜ መቆየቱንም ገልጸዋል። ዜጎች በባህላዊ ፍርድ ቤቶች የመዳኘት ባህላቸውን የመጠበቅና የመጠቀም የማስፋፋት መብት እንዳላቸው የገለጹት ፕሬዝዳንቱ መንግስትም የመደገፍ ኃላፊነት የተሰጠው ቢሆንም ዝርዝር ህግ ወጥቶም ወደ ተግባር ሳይገባ ቆይቷል ነው ያሉት። በ2016 ዓ.ም ግን ሀገር አቀፍ የዳኝነትና የፍትህ ትራንስፎርሜሽን ተግባር መጀመሩን ተከትሎ በአማራ ክልል አለመግባባቶችን ለመፍታት ያለውን የቆየና የዳበረ ባህል መሰረት በማድረግና በጥናት በመለየት ወደ ተግባር ስራ መገባቱን ገልጸዋል። ለባህል ፍርድ ቤቶች እውቅና መስጠቱ የሽማግሌዎች ውሳኔ አስገዳጅና የህግ እውቅና ያለው እንዲሆን የህዝብ እውቅና እና ድጋፍ እንዲሰጠው ማህበረሰቡም በአንድነትና በሰላም መኖር ባህሉን እንዲያጎለብት የሚያደርግ ነው ተብሏል። የአየር ወለድ ክፍለ ጦር እጃቸውን ባልሰጡ ጽንፈኞች ላይም እርምጃ መውሰዱ ተሰምቷል። በሰሜን ሸዋ ዞን መራቤቴ የወረዳ ገጠር ቀበሌዎችና አዋሳኝ ወረዳዎች የሰላም አማራጭ ወደ ጎን በመተው ጨለማን ተገን በማድረግ ህዝብን በመዝረፍ በማፈንና ሰላም በመንሳት ላይ በተሰማራው ጽንፈኛ ቡድን ላይ የአየር ወለድ ክፍለ ጦሩ በወሰደው እርምጃ ኃይሉን በመደምሰስ የነፍስ ወከፍ መሳሪያዎችን በቁጥጥር ስር ማዋሉን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዲቦ ገልጸዋል። የኮማንዶ ሬጅመንት አዛዥ ሻለቃ ፀሐይ የተካ የሬጅመንቱ አባላት የተደበቀውን ጽንፈኛ በማደንና እርምጃ በመውሰድ ሲጠቀምበት የነበረ መሳሪያና ተተኳሽ መያዝ መቻላቸውን ተናግረዋል። በሌላ ዜና የስድስተኛ እዝ ዋልታ ክፍለ ጦር በተሰማራባቸው በሰሜን ሸዋ ዞን በወረጃርሶ ወረዳ ኦሲ ፋጁ ጆርሳ እና ሃምቢሶ ቀበሌዎች ላይ እየተንቀሳቀሰ የአካባቢውን ሰላምና ጸጥታ እያደፈረሰ በሚገኙ የአሸባሪው ሸኔ ቡድን ላይ በወሰደው እርምጃ በርካታ የጦር መሳሪያዎችን በቁጥጥር ስር መዋሉን የዋልታ ክፍለ ጦር አዛዥ ኮሎኔል በላይ ከበደ ገልጸዋል ማለት ነው። እንዲሁም በተመሳሳይ በምዕራብ ጎጃም ዞን በቋሪት ወረዳ በተሳሳተ መንገድ ትጥቅ አንስተው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መግባታቸው የወረዳው አስተዳዳሪ አስታውቋል። በተሳሳተ መንገድ በጫካ ከሚኖሩ ቡድን ውስጥ ካሉ ከፍተኛ መሪዎች አንዱ የሆነው ሀብታሙ ጌታሁን ከወንድሙ ጋር በመሆን የመንግስትን የሰላም ጥሪ በመቀበል በሰላም መግባቱን የቋሪት ወረዳ ዋና አስተዳዳሪ አቶ መኳንንት ወርቅነህ ገልጸዋል። በመጨረሻም አብይ ቀጥቅጦ ነው ያሸነፈን የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ልጅ ሁኜልህኛ ነበር ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እና ግን አንዳንድ ጊዜ ደግሞ ማሰብ አለብን። መጀመሪያ ዙር ተሞክርና ከቀጠቀጠህ ትሞክራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። ነገር ግን እየወደቅ እየተነሳ አሁንም ካልጣልኩ የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍን ወርፏል። ባለፈው ጦርነት ቲፒኤልኤፍ አመራሮች አዲስ አበባን እንገባለን በሚል ቅዠት ነው ጦርነት የገባ ነው። አሁን የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻቢያ ይጠቀምብናል፣ ላስቆመውም አልችልም፣ ልዩነታችንን አቸችለን ብንሰራ ነው የሚያዋጣን ብለውን ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክትም ተናግረዋል።
ሌላው ደግሞ የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው። የትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለማንኛውም የግል ሽፍታ ነበር ሳይቀር የትግራይ ላይ የተባበረው በማለት መንግስት ከትግራይ የጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳን ሀሳባቸውን በውይይት ተንፍሰዋል። ውድ የቻናሌ ቤተሰቦች ለሰዓቱ የነበረኝ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ